ዩናይትድ ኪንግደም ፈረንሳይና ካናዳ በጋዛ ጉዳይ እስራኤልን አስጠነቀቁ። ዩናይትድ ኪንግደም ፈረንሳይና ካናዳ እስራኤል በጋዛ የምታካሂደውን ወታደራዊ ዘመቻ ማስፋፋት ከቀጠለች ተጨባጭ እርምጃዎችን እንደሚወስዱ አስጠንቅቀዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ከፈረንሳይና ካናዳ መሪዎች ጋር በመሆን የእስራኤል መንግስት ወታደራዊ ዘመቻዎቹን እንዲያቆምና የሰብአዊ እርዳታዎች ወደ ጋዛ እንዲገቡ በአስቸኳይ እንዲፈቅድ ጥሪ አቅርበዋል። በተጨማሪ በቅርቡ በእስራኤል መንግስት አባላት ይፋ የሆነውና በጋዛ የሚገኙ ሰላማዊ ሰዎች መፈናቀል እንደሚጀምሩ የሚያስፈራራውን እቅድም አውግዘዋል። የግዳጅ ማፈናቀሉ ሂደት ዓለም አቀፍ የሰብአዊ ሕግን የሚጥስ ነው ሲሉም አክለዋል። ዩናይትድ ኪንግደም ፈረንሳይና ካናዳ ከእስራኤል ጎን ለጎን የሚኖር ነጻ የፊልስጤም ሀገር መኖር እንዳለበትና በሁለቱ ሀገራት መንግስታት የሚቀርቡ መፍትሄዎች ተግባራዊ እንዲሆኑ እንዲሁም ለተኩስ አቁሙ ስምምነት ድጋፍ እንደሚያደርጉ አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የሶስቱን ሀገራት መሪዎች ሀሳብ ክፉኛ ተችተዋል። በድንበራችን ላይ ያሉ የሐማስ አሸባሪዎች ከመደምሰሳቸው በፊት እስራኤል ለህልውናዋ የምታደርገውን የመከላከል ጦርነት እንድታቆምና የፊልስጤም መንግስት እንዲቋቋም በመጠየቅ የሶስቱ ሀገራት መሪዎች ሐማስ በእስራኤል ላይ ለሚፈጽመው ጥቃት ትልቅ ማበረታቻ እየሰጡ ነው ብለዋል። በተጨማሪም ሁሉም የአውሮፓ ሀገራት መሪዎች ግጭቱን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራዕይ ሊከተሉ ይገባል ሲሉ ቤንያሚን ኔታንያሁ ጥሪ አቅርበዋል። ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሱ የደውል ምልክቱን ይጫኑ። ፕሬዝዳንት ፑቲን ጦርነቱን ማቆም ይፈልጋሉ ሲሉ ፕሬዝዳንት ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሩሲያና ዩክሬን የሰላም ጉዳይ ላይ በስልክ ከተወያዩ በኋላ ፑቲን ጦርነቱን ማቆም እንደሚፈልጉና ይህንንም ከውይይታቸው መረዳት እንደቻሉ ገልጸዋል። ጦርነቱ እንዲያቆም ፕሬዝዳንት ፑቲንን ጠይቄያቸዋለሁ፣ እርሳቸውም ይህ ደም አፋሳሽ ጦርነት እንዲያበቃ እንደሚፈልጉ ነግረውኛል ሲሉ ጉዳዩን አስመልክቶ ለጋዜጠኞች በሰጡት መግለጫ ተናግረዋል። ስለ ዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የተናገሩት ዶናልድ ትራምፕ ዜሌንስኪ ጠንካራ ሰው ነው፣ እሱም ይህ ጦርነት እንዲያበቃ ይፈልጋል ብለዋል ሲሉ የዘገበው አናዶሉ ነው። ሩሲያና ዩክሬን በቫቲካን የተኩስ አቁም ውይይት ቢያደርጉ ጥሩ ይሆናል ያሉት ዶናልድ ትራምፕ በቫቲካን ያለው የተረጋጋ ሁኔታ ለሰላም ንግግሩ ምቹ ሁኔታን ይፈጥራል ብለዋል። ፈረንሳይ በአማዞን ጫካ ውስጥ ግዙፍ የሆነ ማረሚያ ቤት ልትገነባ ነው። የፈረንሳይ ፍትህ ሚኒስቴር በአማዞን አካባቢ ጉብኝት እያደረጉ ሲሆን በዚህም ጉብኝታቸው ላይ ፈረንሳይ በአማዞን ጫካ ውስጥ ትልቅና ከፍተኛ ቁጥጥር የሚደረግበት ማረሚያ ቤት ልትገነባ እንደሆነ አስታውቀዋል። በውስጡም በከባድ ውንብድና ወንጀሎች የተጠረጠሩ የአደንዛዥ ዕፅ አዘዋዋሪዎችና አሸባሪዎች እንደሚታሰሩበትም ተገልጿል። ማረሚያ ቤቱ 500 የሚደርሱ ወንጀለኞችን የመያዝ አቅም እንደሚኖረውም ነው የተዘገበው። በ400 ሚሊዮን ፓውንድ የሚገነባው ይህ ግዙፍ ማረሚያ ቤት በዓለማችን ትልቁ ደን አማዞን ውስጥ በ2028 እንደሚከፈትም ተገልጿል። ይህ እቅድ ይፋ የተደረገው በፈረንሳይ ውስጥ በሚገኙ ማረሚያ ቤቶችና ሰራተኞቹ ላይ በተደራጁ የወንጀል ቡድኖች ተደጋጋሚ ጥቃት ከደረሰ በኋላም ነው። ሚኒስትሩ አክለውም እንደገለጹት ማረሚያ ቤቱ ጥብቅ በሆነ መመሪያ የሚተዳደር ሲሆን ይህም በፈረንሳይ ያለውን ከፍተኛ የአደንዛዥ ዕፅ ዝውውር መረብን በዘላቂነት ያከስማል ተብሎ ይጠበቃል ሲል የዘገበው ቢቢሲ ነው።